ሰላም ሰላም እንዴት ናችሁ? ውድ የዛራ አካዳሚ ሰዎች፣ ዛራ አካዳሚ የተለያዩ የትምህርት አይነቶችን ያስተምራል። ከነዚህም ውስጥ አማርኛ፣ እንግሊዘኛ፣ ኦሮሞኛ እና ሂሳብ ናቸው። ትምህርቱ የሚሰጠው በአካል እና በኦንላይን ነው። በኦንላይን የሚሰጠው በኢሞ፣ በዋትሳፕ፣ በቴሌግራም እና በተለያዩ የሶሻል ሚዲያዎች ይሰጣል። ትምህርቱን በአካልም ሆነ በኦንላይን መማር ለምትፈልጉ ከዚህ ላይ ባለው ስልክ ቁጥር መደወል ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እሺ ዛሬ የምናየው ደግሞ በባለፈው በክፍል 1 የቀጠለ ነው። በክፍል 2 ነው የምናየው። ዛሬ የምናያቸው እነማን ናቸው? በመ ቤት እና በሰ ቤት ናቸው። በመ እስከነዘሯ በሰም እስከነዘሯ እያንዳንዱን አንዳንድ ቃል እንመሰርታለን። እናንተ ቪዲዮውን ፖዝ ያድርጋችሁ በጣም ብዙ ስሩ። በመ ቃላት ሲመሰረት መለሰ። በሙ ደግሞ ስንጽፍ ሙከራ ሚዲያ እንላለን ማለት ነው። በማ ደግሞ ማስተማር ማለት እንችላለን። እናንተ ፓውዝ ያደረጋችሁ ቪዲዮውን በደንብ ተከታተሉት። ማስተማር። ቀጥሎ ደግሞ ያለው ማን ነው? ሜ ደግሞ ሜን እንጽፋለን። ሜላት የሰው ስም ነው ማለት ነው። እሺ አሁን ደግሞ ምን እንጽፋለን? መጀመሪያ ምሳሌ እንላለን። የቀረው ማን ነው? በሞ ደግሞ ሞን እንጽፋለን መጀመሪያ። ከዛ ሞተር ልክ እንደዚህ በስድስቶች በሰባቶች እንድጻፍነ እናንተ ቪዲዮውን ፖዝ ያድርጋችሁ ተላመዱበት፣ ብዙ ጻፉ። ቀጥሎ ደግሞ ወደ ሰ እንሄዳለን። ሰላም በባለፈው የቀጠለ ስለሆነ መሰ ብለን ስለምንቀጥል አሁን ሰላም ብለን እንጽፍና ሱዳን። አሁን ከዚህ ጋር ብለን የፈለግነውን ቃል መጻፍ እንችላለን። እኔ ለምሳሌ ሱዳን አልኩኝ ማለት ነው። አሁንም ብዬ ጽፍና ከዛ የፈለኩትን ቃል እጨምራለሁ። እናንተም እንደዚሁ አድርጉ። ሲሳይ። እሺ አሁን ደግሞ አራተኛው ፊደል ነው ሳ። አሁንም መጀመሪያ ሳን እጽፋለሁ። ሳይንስ
ብያለሁ። እሺ ቀጥሎ ደግሞ ስ በስ ደግሞ ስን እጽፍና ከዛ እናንተ እንደፈለጋችሁ መጻፍ ትችላላችሁ። እኔ ስልጣን ስልጣን ብያለሁ። የመጨረሻው ማነው? ሶ መጀመሪያ ሶ እጽፋለሁ። ከዛ ሶን ከጻፍኩ በኋላ እናንተ የፈለጋችሁን ቃል መጨመር ትችላላችሁ። እኔ ሶሪያ ብዬ ጽፌያለሁ።